بسم الله الرحمن الرحيم إن شاء الله بዚህ ክፍል የአሊፍ መድ ልምምዳችንን የምንቀጥል ይሆናል። ገይን ላይ ነበር ያቆምነው። ገይን አሊፍ መድ ተከትሎ ሲመጣ ትረዝማለች። የአሊፍ መድ ወይም የአሊፍ ዋና ስራዋ ማርዘም ወይም ድምፁ እንዲረዝም ማድረግ። ስለዚህ ጋሊበ ጋሊበ ይሆናል። ጋሊበ መጋኒመ መጋኒመ የብ ባሱኩን ስለሆነች የብሉጋ ወደ ፋ እንሄዳለን። ፈ ነበር ፋ ይሆናል። ፋተኩም ቺያ ነች ከታች ስለሆነች ነጥብ መስመሩ ይሄ መስመሯ ስለሆነ ከዛ በታች ስለመጣ የኽ ኻነች እቺ ሲ ፋ ትስባለች ኒ የኽሲፋኒ ከፋ የቃፍ አሊፍ መድ ቃለ ነፈ ቃ ነበር ትንሿ አሊፍ ያው ታረዝማለች። ነፈቃቱሁም ፈሰቃ አሊፏ ትንሿ አሊፍ ፈሰቃ ወደ ካፍ እንቀጥላለን። ነገራቶችን በጣም ከፈጠንኩባችሁ ፓውዝ እያደረጋችሁ ደግማችሁ ማዳመጥ ትችላላችሁ። ከነበር ካ ይሆናል። ካነ የካዱ አ መታለች ዛስኩን አዝ ከዛ ካፍ መታ ትንሿ አሊፍ መታለች ያን እንደሌለች እንቆጥራታለን። አዝካ በዚህ መልክ። ላም ትንሿ አሊፍ ሲመጣ ላ ትሆናለች። ላም አሊፍ የሚሏታል። ስለዚህ ላም አሊፍ ሲጨመርባት ትንሿ አሊፍ ላመስቱሙ ቺ ላም ነች። ቺ አሊፍ ነች። ላ ይሆናል። ቱ ታመታለች። ሰላቱሁም ሰየስ ላ ትንሿ አሊፍ ስለመጣች ሰየስላ ሚም እንሄዳለን። ማ ይሆናል አሊፍ ሲጨመርበት ማሊኪ አዕማሉሁም ማሻአላህ በዚህ መልክ ማንበብ የምንችል ይሆናል። ወደ ኑ እንሄዳለን። ና ትሆናለች። ናሩ አዕጠይናከ በዚህ መልክ። ለና በዚህ መልክ የምናነብ ይሆናል። እቺ ሀ ትረዝማለች። እዚህ ሀ ኡ አለች እዚህ ጋር ወውን ኢግኖር እናደርጋታለን እንደሌለች ኡ ድምፅ ነው የምናነበው። ሀኡ ሚም ዶም አለች ሙ ይሆናል። ሃኡሙ
ሃኡሙ ይሆናል። አል አል ሃ አልሃ ኩሙ አልሃኩሙ አልሃኩሙ ለሃ ለሃ ለሃ። ማሻአላህ በዚህ መልክ የምናነብ ይሆናል። ወደ ዋው እንሄዳለን። ዋው ላይ አሊፍ ሲመጣ ዋ ይሆናል። ዋ ሪ ዱ ዶም ስለሆነች ሃ ዋሪዱሃ ዋሪዱሃ ወ ተ ዋ ወተዋ ሰው ወተዋሰው ወተዋሰው። ጥሩ የመጨረሻው ምሳሌ ሃ ዋ ትንሿ አሊፍ ስላለች ያን እንተዋታለን። ሃዋ ሃዋ በዚህ መልክ እናነባለን። ያ መሳቢያ ሲመጣባት ያ ትሆናለች። እዚህ ያ ትንሿ አሊፍ መጣለች፣ ታረዝማታለች። ያ ሹ አይ ያ ሹዓይ ቡ ያ ሹዓይቡ ያ ሹዓይቡ ይሆናል። አሽ አሽ ያ አሽ ያ ትረዝማለች። ያ አ አሽያአ ሁም አሽያአሁም አሽያአሁም። የመጨረሻው ወ አል ወአል ፈያ ወአል ፈያ ወአል ፈያ። በዚህ መልክ ኢንሻአላህ መለማመድ የምንችል ይሆናል። 30 የአረብኛ የቁርአን ቃላቶችም አንብበናል። ጠቅላላ 393 የቁርአን ቃላቶችን ማንበብ ችለናል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።